ሰላም ሰላም የሶስት ልምዶች ተከታታዮች፣ ዛሬ የመጣሁት ሁሌም ለውጥ እንዳለ ልነግራችሁ ነው። ሁሌም ለውጥ አለ በሚል ሀሳብ ለማስተላለፍ ነው የመጣሁት። ሁሌም ለውጥ አለ፣ በእርግጠኝነት ይሄ መጠራጠር የለባችሁ። የመጀመሪያው የሚታይ ለውጥ ነው። ሁለተኛው የማይታይ ለውጥ ነው። ሁለቱ ደግሞ የሚታዩም የማይታዩ ለውጦችን የምናይበት ጊዜ ደግሞ አለ። ስለዚህ ብዙ ጊዜ ስራ እየጀመርን የምናቋርጥ ሰዎች ይሄን አውቀን ወደ ስኬታችን መጓዝ አለብን። ወደምንፈልገው ነገር መጓዝ አለብን። ለምሳሌ የሚታይ ለውጥ ዘግይቶ ነው የሚመጣው። አንድ ስፖርት ጅም ቤት የሚሰራ ሰው ደረቱ ወጣ ብሎ ወገቡ ሞልቶ አንገቱ የሚያምር ሆኖ የእጅ ጡንቻዎቹ ደንደን ብለው የሚያያቸው ከ6 ከ7 ወር በኋላ ነው። እነዚህ የሚታዩ ለውጦች። የማይታይ ለውጥ ሁሌም አለ። ትናንሽ የማይታይ ለውጥ ሁሌም አለ፣ ስለማናየው እንጂ። ለምሳሌ ስፖርት የሚሰራ ሰው ስለማናየው ነው እንጂ በቆዳ ጥራቱ ላይ በትናንሹ ለውጦች አሉ፣ አናያቸው። በሳምባ በትንፋስ ሲስተሙ ላይ ትናንሽ የማይታዩ ለውጦች አሉ፣ ማየት ስለማንችል ነው እንጂ። በልብ ምታችን ላይ የራሱ የሆነ ለውጥ ይታያል፣ ይሄም ስለማናየው ነው። ስለዚህ የግድ ለውጡን ማየት አለብኝ ብላችሁ ከስራችሁ የምታቋርጡ ከሙከራችሁ የምታቋርጡ ሰዎች ሁሌም ለውጥ እንዳለ እየተለወጣችሁ እንደሆነ፣ ነገር ግን በትናንሹ የተለወጣችሁ እንደሆነ መረዳት አለባችሁ። ካላየሁት ስኬት የለም ብላችሁ የምታምኑ ሰዎች ይህ ስህተት ነው። የሚታዩ ነገሮች ደግሞ ቀስ ብሎ ይመጣሉ። ለምሳሌ 2 ቀን 3 ቀን ስትሰራም የማይታዩ ለውጦች አሉ፣ እኛ ስለማናየው ነው። ነገር ግን ከ6 ከ7 ወር በኋላ አንድ ስፖርት የሚሰራ ሰው በጡንቻው ላይ፣ በአቋሙ ላይ፣ በሁሉ የአካል ክፍሎች ላይ ደግሞ የሚታዩ ለውጦች አሉ። በባህሪያችን እኛ በምናየው ላይ ስለምናተኩር እንጂ። ስለዚህ ካላየሁ ለውጥ የለም የምትሉ ሰዎች አትሸወዱ። እያንዳንዷ ሙከራ ለውጥ አላት፣ ልናየው ላናየው ስለምንችል ነው። ስለዚህ እኔ ለማለት የፈለግኩት ነገር፣ ለማስተላለፍ የፈለግኩት ነገር ምንድን ነው? ስራችሁን ለውጥ የለም ብላችሁ ከማቋረጥ ይልቅ እያንዳንዱ ማንነታችን ላይ ለውጦች፣ እያንዳንዱ ሙከራችን ትናንሽ የማይታዩ ለውጦች እንዳሉ አምናችሁ ስራችሁን እንድትቀጥሉ። ሁለቱ ነገሮች ናቸው ስራችንን እንዲያቋርጡ የሚያደርጉን። የመጀመሪያው ካላየሁ አላምንም የሚል አመለካከት፣ ሁለተኛ ትናንሽ ለውጦች በየቀኑ ሙከራችን ላይ እንዳሉ አለመረዳት። እነዚህ ሁለቱ የስራችንን ይዘውብን የሚጠፉ ከልምምዳችን የሚያቋርጡን ሁለቱ ያለማወቅ ምክንያቶቻችን ናቸው። ስለዚህ ስራችሁን ለመቀጠል ከፈለጋችሁ የማይታዩ ትናንሽ ለውጦች እያንዳንዱ ሙከራ ላይ አሉ ብላችሁ ማመን፣ ሁለተኛ በአይን የማያቸው ነገሮች፣ በግልጽ የማያቸው ነገሮች በሂደት የሚመጡ መሆናቸውን በመረዳት ስራችንን መቀጠል እንዳለብን ለማሳሰብ ነው።